ድንግል ምን ሊጎላት እኮ ምን ቸገራት ቤዛዊት ባንላት ባናመሰግናት እናቴ ባንላት የክብር ስግደትን ሰላምታ ብነሳት እሷን ምን ሊያጎላት የሰራዊት አምላክ እናቱ ካረጋት መርጦ ካከበራት ወልዳ ካቀፈችው ጀርባዋን ካሞቃት እጆቿን ከያዘ ከጡቶቿ ወተት ከተመገበላት የኛ መተራመስ ይብላን እንጂ ለኛ እሷን ምን ሊያጎላት በቃ ተፈጽመ ቃሉ ማይሻረው እናቱ ያደረጋት እሷ እኮ ልዩ ናት ጠባበ ወትህት ዘልቀት በቤተ መቅደስ የትህትና ጥግ የክብር መላብስ የንጽህና ትርጉም የእናትነት ሞገስ እሺ ጥያቄ አለኝ ይሄ ለእናንተ ነው ይሳሳታል እንዴ አንዱ አምላክ በስራው እንዴት ነው እምነታችሁ እስከምን ድረስ ነው እንደምን መረጥካት ተሳሳትክን በለው ታዲያ ለምንድን ነው እግዚአብሔር ከመረጣትኛ የምንሸሸው ይልቅ ብልህ ሆነ ነገሩን መርምረው እግዚአብሔርን አስበው ሐሉን አስተውለው አቅሙን አገናዝበው እናቱ ያረጋት እንዲሁ ድንገት ነው እንደምንስ ብትረቅ እንዴት ብትነጻ ነው ምን ሚስጥር ቢኖራት እግዚአብሔር የመረጣት ማደሪያው ማረፊያው ሞያው ያረጋት ብሎ መጠየቁ ይበጃል ከጥፋት እውነት ረቂቅ ነው እኛ የማናየው በእጆቿ መለኮት መዳሰስ የቻለች ተችሎት ተሰጥቷት እናቱ የሆነች ለኛም የተረፈች በረከታችን ነች ትህትናዋ በስቶኛን ባያስንቅም የአምላክ እናት ሆና ልጆቼ ለማለት ባትሰስትብንም ንጹህ እናታችን በክፉ ስራችን ከንቱ ምግባራችን ባትጸየፈንም ነገሩ ወዲህ ነው የንጽህናዋ ልክ የኛን ኃጢአት ሸሽቶ ስላልተጸየፈው ኃጢአት አቅም አጣ ትህትና ከበደው ይሸሻት ጀመረ ጥሏ ያስፈራው ተሷ ከተጠጋ ይታሰራልና እስከመጨረሻው ማወሩን ቀጥሏል ዓለምን ሊያስተው እውነት ነው ያስፈራል ልጇ እኮ ኢየሱስ ነው ተሰቅሎ ተገርፎ ቁስሎ ተንከራቶ ፍቅርን የሰበከው ዝቅ ብሎ ከፍታን እንኳን ወዳጅ ቀርቶ ጠላትን መውደድን በተግባር የኖረው የሰራዊት ጌታ ልጇ እኮ ኢየሱስ ነው መች በዚያ በቃ አቅፋና ደግፋ እንድትጠብቀን በወጌሻ ፍቅሯ እየደባበሰች ከኃጢአት ስብራት እንድትጠብቀን እንድትጠግነን እንድታማልደን እግዚአብሔር ማረፊያውን እናቱን አደለን ይልቅና መስገን ስለተሰጠችው ቤዛዊት ዓለም